Ethiopia Link እነዚህ ሊቃውንት ናቸው በጣም የተለየ ለዓለማችን የተለየ ነገር የፈጠሩ ናቸው ግን ደግሞ በግል ባህሪያቸው የተለየ ባህሪ ደግሞ ነበራቸው ስለዚህ እነዚህን ሰዎች ነው የምናነሳው እሺ አንደኛው የምናነሳው ሰው አንድሬ ማሪ አምፒር ነው አንድሬ ማሪ አምፒር ፈረንሳዊ የፊዚክስ ሊቅ የሂሳብም ሊቅ የነበረ የተለያዩ ፈጠራ ውጤቶችን ያበረከተ ይሄ ለሱም ክብርም ደግሞ ያው የሱም የፈጠራ ውጤቱ የሱ ምርምር አንዱ ግኝትም ስለነበረ የኤሌክትሪክ ከረንት መለኪያ አምፒር ተብሎ የተሰየመው በዚህ ፈረንሳዊ ነው ፈረንሳይ ከምትኮራባቸው ዜጎቹ አንዱ ነው በ1836 ነው ህይወቱ ያለፈው በ61 አመቱ ይሄ ሰው በጣም በቃ ብዙ ነገር ቀድሞ የገባው የሚባል አይነት ሰው ነው በመምህርነትም ብዙ አገልግሏል ብዙ የጥናት ውጤቶችንም የጻፈ ሰው ነው ግን ደግሞ ባህሪውም ትንሽ ግራ የሚያጋባ አይነት ባህሪ ነበር የነበረው ነው ይሉታል እና ከጓደኞች ጋር ከቤተሰብ ጋር በተለያዩ ነገሮች መግባባት የሚያቅተው አይነት ሰው ነበር ይሉታል እንደዚህ አይነት ሰዎች እንግዲህ በጣም አንዳንዴ አስተሳሰባቸው ልቆ ይሄድና አብሯቸው ካለው ማህበረሰብ ጋር መግባባት ሲያቅታቸው ይስተዋላል እና ይሄም እንደዚህ አይነት ባህሪ ነበረው እና ከፍተኛ የሆነ ደግሞ የመርሳትም ችግር ይስተዋልበት ነበር በቃ ብዙ ትኩረቱን ስራዎቹ ላይ አድርጎ የተለያዩ ነገሮችን ያደርጋል ለምሳሌ በአንድ አጋጣሚ አንድ ጽሁፍ አቅርቦ በአንድ አዳራሽ ላይ ወደ መድረኩ ወደ ተቀመጠበት ወንበር ሲመለስ ወንበሩ ተይዟል ወንበሩና ተመልሶ ወደ አዘጋጆቹ ቅሬታ አቀረበ ወንበሬ ተይዟል እና አስነሱት ሰውየውን ብሎ ማለት ነው በኋላ ሊረዱት ሲመጡ ግን ስህተቱ የሱ የሄደው እሱ ወንበር ላይ አይደለም የሄደው ሌላ ወንበር ነበር እና ወንበሩ ደግሞ የተያዘው በናፖሊዮን ነበር በንጉሱ ማለት ነው የንጉሱን ወንበር ነው አለያቸው እና በቃ እንደዚህ አይነት እስከ ይምታታበታል ማለት ነው በቃ እና ቸልተኝነቱም ይጠየቀው የመርሳትም ችግር ነበርበት ይባላል አንድሬ ማሪ አምፒር ግን ያው ለዓለማችን በጣም ትልቅ ነገር ያበረከተ ነው እንደዚህ በጣም የተለዩ ነገሮች ብዙ የሰራ ሰው ነው እንዲለየት ያሉ ነገሮች ማለት ነው ሌላኛው ሰው አርኪሜዲስ ነው አርኪሜዲስ ብዙዎቻችን እናውቃለን በተለያየ ታሪክ ከክርስቶስ ልደት በፊት በ212 ዓመት ዓለም ነው ህይወቱ እንዳለፈ የሚነገረው በ75 ዓመት እድሜው አካባቢ ግሪካዊ የሂሳብ የፊዚክስ የኢንጂነሪንግ ፈላስፋ ምሁር የነበረ ነው ብዙ ነገሮች የፈጠረ ነው የስነ ከዋክብት ተመራማሪም ነበረ የፈጠራ ሰውም ነው ብዙ ነገሮችም የፈጠረ ሰው ነው እስካሁንም ድረስ እንግዲህ የምንጠቀምባቸው ብዙ ነገሮችን ከሂሳብ ጋር በተያያዙ በተለይ እንዳሳደገ እንደፈጠረ ይነገርለታል የካልኩለስ አባትም ይባላል በሂሳብ ማለት ነው አርኪሜዲስ የተለያዩ ባህሪያትም አሉት በተለይ በዋናነት የሚታወቀው ይሄ የቮሊዩም የአንድን ነገር የሚይዘው ቦታ ምን ያህል ነው የሚለውን እንግዲህ ቮሊዩም የሚለውን ንድፈ ሐሳብ ለማወቅ መታጠቢያ ገንዳ ውስጥ እንደገባ ለክሱ ሲገባበት ውሃው ሲፈስ በቃ የዛ የፈሰሰው ውሃ መጠን የሱ የሰውነቱ ልክ ነው ቮሊዩም ነው ማለት ነው የሚለውን የደረሰበት እሱ ነው ለዛም ነው በደስታ እርቃኑን የሮጠው
አይደለም በታሪክ እንደሚታወቀው ዩሬካ ያለ የሮጠው ይሄ ፈላስፋ ማለት ነው ዩሬካ ማለት አገኘሁት እንደማለት ነው እና ያ በጣም ከተለዩ ድርጊቶቹ አንዱ ነበር ግን ይሄ ብቻ ለም ብዙ እንደዚህ አይነት የተለዩ ነገሮች በማድረግ ይታወቃል በቃ ትኩረቱን ምርምሮች ላይ ሲያደርግ ችላ ያለ የተለዩ ነገሮችን ያደርጋል ለምሳሌ ይሄ ለሞቱ ምክንያት የሆነው ይሄ ባህሪው ነው ይባላል ሮማውያን ሲቆጣጠሩ እሱ የነበረበትን ግዛት ያ የሮማውያኑ መሪ በጣም የታወቀው የሂሳብ ሊቅ እዛ ስላለ እሱ በምንም ይሁን በምን በህይወት ልትይዙት ይገባል እሱ እንዳይሞት ጥንቃቄ አድርጉ ብሎ ነበር እና እሱ ያለበት ቦታ ወታደሮች እንግዲህ በታሪክ የሚነገረው ማለት ነው ወታደሮቹ እሱ ያለበት ቦታ ሲደርሱ እሱ የነበረበት ቦታ ላይ ክብ አክብቦ ሰርቶ ምርምር ላይ ነበርና ስለ ጦርነቱ ስለነበረው ነገር ብዙም ግድ የሰጠው አልነበረም ምርምሩ ላይ ነበር ስለዚህ ወደ አከበብኩት ቦታ አትግቡብኝ አትረብሹኝ ጥናት ላይ ነኝ ብሎ አሻፈረኝ ብሎ ነው አንድ ወታደር ተኩሶ የገደለው መጥቶ የገደለው የሚባለው እና እንግዲህ አንዱ ለየት ያለ ባህሪው ነበር በምርምሩ የሞተ ሰው ነው ሌላኛው የሚታወሰው በእንደዚህ አይነት ባህሪው ደግሞ አሌክሳንደር ቦሮዲን ነው አሌክሳንደር ቦሮዲን ሩሲያዊ ነው የሕክምና ባለሙያ የቅመማ ሰውም ነበረ እስከ በ19ኛው ክፍለ ዘመን ከታወቁና ብዙ ስራዎችን ካበረከቱ መካከል የሚጠቀስ ነው በ53 አመቱ ህይወቱ ያለፈ ሰው ነው ይሄም በጣም ትልቅ ሊቅ ነው በጣም የተከበረ ሰው ነው ግን ደግሞ የተለዩ በቃ ያልተለመዱ አይነት ነገሮችን በማድረግ የሚታወቅ አይነት ሰው ነበረ ለምሳሌ አሌክሳንደር ቦሮዲን በሙዚቃ ላይም ይሰራ ነበር የክላሲካል ሙዚቃዎችን በመስራት የሚታወቅ ነበርና በአንድ ወቅት የታወቀ የሱን ክላሲካል ሙዚቃ አንድ ኦርኬስትራ ሊጫወተው በዝግጅት ላይ ያለ ሰምቶት ሌላ ጊዜ ሰርቶ ጨርሶት ነበር ተሳስቻለሁ በጣም ስተሰርቻለሁ እዚህ ሙዚቃ ላይ ከዚህ በኋላ ልክ አይደለም ብሎ መልሶ አንድ አመት ፈጀበት ለማስተካከል እና የሰራውን ስተት አርሞ ድጋሚ ለኦርኬስትራዎች የሰጠ እንደነበር የሚነገርለታል ይሄ ለየት ያለ ነገሩ ነበር በአንድ አጋጣሚም ሙሉ ለአንድ ዝግጅት ላይ ለመገኘት ሙሉ ልብሱን ይሄ የውትድርና ዩኒፎርም ሙሉ ሜዳሊያዎች ሁሉንም ነገር ከነመለየው አጥልቆ ቦታው ላይ ሲገኝ ግን ሱሪ አላደረገም ሱሪውን ድረስቶ የሚሄድ ሰው ነው እንግዲህ ያ ሁሉ ሊቅነት ለሱሪውን ግን አስረሳው እንግዲህ ይሄ እኮ የማይረሳ ነገር ነው እንግዲህ ረሳው ምን ታረጋዋለህ እሺ ሌላኛው ፖል ኤርዶስ ነው ፖል ኤርዶስ ሃንጋሪያዊ የሂሳብ ሊቅ ነው ይሄ ሰው የዛሬ 20 አመት ገደማ ነው ህይወቱ ያለፈው በጣም በአለም ላይ ከሚደነቁ የሂሳብ ሊቆች አንዱ ነበረ ወይ ነበሩ በ83 አመታቸው ነው የሞቱት ፖል ኤርዶስ በህይወት ዘመናት ህይወታቸውን ለሂሳብ የሰጡ ሰው ናቸው ይባላል ከ1500 በላይ የሂሳብ የጥናት ጽሁፎችን ያበረከቱ ሰው ናቸው እንግዲህ የሳቸውን ያህል የሰራ የሂሳብ ሊቅ አለ ተብሎ ማይገመትም በተለይ በዚህ በቀረበ ጊዜ ማለት ነው እና እኚህ ሰው የራሳቸው የሆኑ የተለዩ ነገሮች አሏቸው ኤርዶስ ህይወታቸው እንዳልኩ ለሂሳብ የሰጡ ናቸው ምንም ነገር ከሂሳብ ውጪ ምንም ነገር መስማት ማየት የሚፈልጉ አይደሉም በተለያዩ ቦታዎች ላይ ለዝግጅት ሲጠሩ ሂሳብ ነክ ነገር ከሌለው ብዙም ፍላጎት አይታይባቸውምና ከሄዱም ይተኛሉ በቃ ምን ሚዲያ ኖረ ካሜራ ኖረ ጉዳያቸው አይደለም መቀደስ ካላላቸው የሚፈልጉት ነገር እስኪመጣ ድረስ ተኝተው የሚያሳልፉ አይነት ሰው ነበሩ
የራሳቸው የሆነ ቮካቡላሪም ይሄ ቃላትን የፈጠሩም ሰው ነበሩ። በቃ ለራሳቸው የሚሆን ፈጥረዋል። በዛ መሰረት ነው የሚጽፉት። ለማብራራትም ብዙ ፈቃደኛ አይደሉም። የገባው ይግባ ያልገባው የራሱ ጉዳይ የሚሉ ነበር። ራሳቸው እሳቸው ብቻ ናቸው የሚግባቡበት። የራሳቸው የሆኑ የሚፈጠሯቸው ነገሮች ነበሩ። አገራትን ደግሞ ለአገራት ደግሞ የሰጧቸው ስሞች አሉ የሚጠሩባቸው የራሳቸው የሆኑ በተለያየ መንገድ አገራትን ይጠራሉ። ይሄም የተለየ ነገራቸው ነበር። ለምሳሌ አሜሪካን ሳምላንድ እያሉ ነው ሁሌ የሚጠሯት የአንክል ሳም መሬት ለማለት ማለት ነው። እንደዚህ ያሉ ብዙ ነገሮችን ይጠራሉ። ያው ቃላቱ የተለያዩ ናቸው። እሳቸው በሚፈልጉት መንገድ የፈለጉትን የሚያደርጉ አይነት ሰው ናቸው። የሂሳብ እነዚህ የሚከብዱ ጥያቄዎች አሉ አይደለም? እንደነሱ አይነት ነገሮችም ሲኖሩ ሽልማት ይሰጣሉ። መፍታት ያቃታቸው ነገር ካለ ከኪሳቸው ገንዘብ አዘጋጅተው ከትንሿ $25 ጀምሮ በሺዎች እስከሚቆጠር ዶላር ድረስ ገንዘብ እያወጡ በመሸለምም የሚታወቁ አይነት ሰው ነበሩ። እኚህ ሃንጋሪያዊ የሂሳብ ሊቅ ያው የዛሬ 20 ዓመት አካባቢ በሞት የተለዩ ሰው ናቸው። እሺ ሌላኛው የምናነሳው ሰው አይዛክ ኒውተን ነው። አይዛክ ኒውተን በጣም በእርግጠኝነት ብዙዎች የሚያውቁታው ስም ይመስለኛል። በጣም ብዙ የጥናት የምርምር ስራዎችን በመስራት የሚታወቅ ሰው ነው አይዛክ ኒውተን። ምንም እንኳ ይሄ የእንግሊዛዊ ነው ሰር አይዛክ ኒውተን። ይሄ ህይወቱ ይሄ ምርምር ስራው በጣም ዝነኛ ያደረገው ቢሆንም አንዳንዴ ደግሞ ህይወቱ በጣም ግራ በተጋቡ ነገሮችም የተሞላ እንደነበረም ይነገራል። ሲጀመር ገና በታዳጊነቱ ገና ሲወለድ 11 ሳምንታት ቀድሞ ነው የተወለደውና በህይወት ይኖራል ተብሎ የተጠበቀ አይነት ሰው አልነበረም። በተአምር ህይወቱ የቀጠለ ሰው ነው። ተርፋል ተብሎ አልታሰበም ነበር። ከዛ በኋላ ግን የተለያዩ ነገሮችን ፈጥሮ ዓለምን ያስደነቀ አይነት ሰው ነበረ አይዛክ ኒውተን። እና አንዳንድ ጊዜ ደግሞ ባህሪዎቹም በጣም ለየት ያሉ ነበሩ። ብዙ መናገር የሚወድ አይነት ሰው አልነበረም። የመኮላተፍ ነገርም ነበረበት። እንደዛም ነበረበት። እንግዲህ በስራዎቹ ላይም ደግሞ ከስራ ባልደረቦቹ ጋርም ብዙ ማያግባቡት ነገሮች ነበሩ። የሚያረጋቸው ነገሮች ግራ የሚያጋቡ ስለሆኑ ለምሳሌ ከጓደኞቹ ጋር ወይን ይዤ ልምጣ ብሎ እቃ ይዞ ይወጣል። ጓደኞቹ ተሰብስበው እየጠበቁት እሱ ግን ይሄዳል። ሄዶ በቃ ይረሷል ሌላ ከዛ የምርምር ቦታ ውስጥ ነው የሚገኘው። ቁጭ ብሎ ዛ ሲመራመር ነው የሚገኘውና በኋላ ነው ትዝ የሚለው የሆነ ነገር ላይ ሲደርስ ለምን እንደወጣ የት ለካ አወጣጤ ለሌላ ነበር ይላል። ብዙ ለራሱ ብዙም ግድ የሚሰጠው አይነት ሰው አልነበረም ይባላል። ጸጉሩን ብዙ አይቆረጥም፣ ከቤቱም ብዙ አይወጣም፣ ለሚለብሰው ልብስ ብዙ የሚጨነቅ አይነት ሰው አልነበረም ይባላል አይዛክ ኒውተን። ሌላ በጣም ከሚታወስባቸው ነገሮች አንዱ እንደዚህ ካደረጋቸው ከሚባሉት ውስጥ መንገድ ላይ እየሄደ ለራት ነበር ነው ወደ አንድ ቦታ እየሄደ ነው። መንገድ ላይ ሆኖ ከአንድ ጓደኛው ጋር ከአንድ ሰው ጋር ይገናኝና ያወራሉ። ከዛ ያወሩ ወሬያቸውን ከጨረሱ በኋላ ግራ ይገባዋል። ይጠይቀዋል እሱን
ወዴት ነበር የሚሄደው? ወደዚህ ነበር የሚሄደው፣ ወደዚህ ነበር የሚሄደው ይለዋል። አይ በዚህ በኩል ነበር ስትመጣ የነበረው ሲለው አሃ ስለዚህ ራቴን በልቻለሁ ማለት ነው፣ ከራት መመገቢያው ቦታ ነው የመጣው ማለት ነው። አይ በልቻለሁ ማለት ነው ብሎ ወደዛ ሄደ። መብላቱንም አያውቅም። አዎ እንግዲህ እንደዚህ አይነት ነገርም ነበረበት። አደጋለሁ ይሄ በጣም አዎ ግን እንደዛም ሆኖ በጣም ብዙ ስራዎችን በዛ ልክ ደግሞ እየሰራ መስራት ይቻላል ነው። አዎ እየሰራም ነበረ አይዛክ ኒውተን። ያኔ የመጽሐፍ ቅዱስ ጥናትም ያደርግ ነበረ እና ሰዎች በቃ የዓለም መጥፊያ ቀን እየደረሰ ነው እያሉ በሚጨነቁበት ጊዜ እሱ ግን ዓለም ከ2060 በፊት አትጠፋም የሚል ትንበያ ነው። አዎ እርግጠኝነት ነበረው። ስለዚህ ሰዎች ልትጨነቁ አይገባም፣ ገና እንግዲህ በዛ ጊዜ ገና 300 እና ከዛ ዓመት በላይ ይቀረናል ብሎ በእርግጠኝነትም ማረጋጋት ይቻላል ነው። አዎ ይናገርም የነበረ ነው። በፖለቲካውም በፓርላማ ተመርጦ አባልም ሆኖ አገልግሏል። ግን ያ ሁሉ ጊዜ ሲሰራ አንድ ጊዜ ብቻ ነው ፓርላማ ውስጥ የተናገረው የሚባለው። አንዴ ነው ድምጹ የተሰማው። እሱም ቢሆን አጠገቡ ላለው ሰው መስኮቱን ዝጋው ብሎ የተናገረበት ነው እንጂ ከስራው ጋር የተገናኘ አልነበረም። እና አይዛክ ኒውተንም የተለየ ባህሪ የነበረው ሰው ነው። ስለዚህ እነዚህን ሰዎች ካነሳን ይበቃናል። በጣም ጥሩ ዮኒ፣ እናመሰግናለን።